ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታዮቻችን እንደምን አላችሁ እንደምን ቆያችሁ? ስሜ ዘመዴ ለገሰ ይባላል። በሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች ትምህርት ባለሙያ ነኝ። ዛሬ በክፍል 2 ይዤላችሁ የቀረብኩት በገደብ ከገቢ ግብር ነፃ የተደረጉት ገቢዎች እነማን ናቸው የሚለውን ለማየት ነው። በሰንጠረዥ ከመቀጠር የሚገኝ ገቢ የተጣሉ ገደቦች እነማን ናቸው የሚለውን ለማየት እንሞክራለን። በገደብ ከገቢ ግብር ነፃ የተደረጉት ገቢዎች እነማን ናቸው ብለን በምናይበት ሰዓት ለምሳሌ የትራንስፖርት አበልና የመጓጓዣ ወጪ፣ የውሎ አበል፣ ለስራ ሁኔታ አስቸጋሪነት የሚከፈል አበል፣ ለስራ ቦታ አስቸጋሪነት የሚከፈል አበል፣ እነዚህ ያለ ገደብ ከገቢ ግብር ነፃ ናቸው ተብሎ የተቀመጡበት አግባብ አለ። እነዛን በዝርዝር ለማየት እንሞክራለን ማለት ነው። የትራንስፖርት አበልና የመጓጓዣ ወጪ በገደብ ከገቢ ግብር ነፃ የተደረገ ነው ስንል ምን ማለት ነው? በስራ ባህሪው ምክንያት ስራውን ከቦታ ወደ ቦታ በመዘዋወር የሚያከናውን ተቀጣሪ ለአንድ ወር ጉዞ የሚከፈለው የትራንስፖርት ወይም የነዳጅ አበል ከገቢ ግብር ነፃ የሚደረገው ከጠቅላላ የወር ደሞዙ 1/4 ባልበለጠ ብቻ ሲሆን የደሞዙ 1/4 ከብር 2200 ከሆነ ታክስ ይከፈልበታል ማለት ነው። ስለዚህ ነፃ ልናደርግለት የምንችለው ይህንን የደሞዙን 1/4 ወይ ደግሞ 2200 ድረስ ብቻውን ማለት ነው። ሌላው ደሞዝ ላይ ተደምሮ ግብር ይከፈልበታል ማለት ነው። አንድ ተቀጣሪ ከመኖሪያ ቤቱ ወደ ስራ እንዲሁም ከስራ ቦታ ወደ መኖሪያ ቤቱ ለመሄድ የነዳጅ ወጪ ወይም በጥሬ ገንዘብ የሚከፈለው የትራንስፖርት አበል 600 ድረስ ባልበለጠ ብቻ ነፃ ይደረጋል። ቀሪው ደሞዝ ላይ ተደምሮ ግብር ይከፈልበታል እንደማለት ነው። አንድ ተቀጣሪ ስራን ለማከናወን ከመደበኛ የስራ ቦታ ከሚገኝ ከተማ ውጪ ሲንቀሳቀስ ለመጓጓዣ ወጪ የሚሰጠው ክፍያ ከግብር ነፃ ሊሆን የሚችለው በስራ ላይ ባለው የትራንስፖርት ታሪፍ ወይም በሚያቀርበው ማስረጃ ላይ የተመሰረተ ሆኖ ከከፈለው የአየር የውሃና የብስ የትራንስፖርት አገልግሎት ዋጋ ግን ሊበልጥ እንደማይችል ያስቀምጣል ማለት ነው። ሌላው አንድ የውጭ ሀገር ዜጋ ስራውን ለማከናወን ወደ ኢትዮጵያ ሲመጣና የውል ዘመኑን ጨርሶ ከሀገር ሲወጣ የሚከፈለው የትራንስፖርት ወጪ ከገቢ ግብር ነፃ ሊሆን የሚችለው በተፈጸመው ቅጥር ውል መሰረት እና የአየር የውሃና የብስ ትራንስፖርት አገልግሎት ዋጋ ታሪፍ መሰረት ሆኖ ከግብር ነፃ የሚሆነው ለግል መገልገያ ዕቃ የሚከፈለው የጭነት ሂሳብ ከ300 ኪሎ ግራም ሊበልጥ አይችልም ማለት ነው። ሁለተኛው የውሎ አበል ነው። በሀገር ውስጥ ለሚደረጉ ጉዞዎች የሚከፈለው የውሎ አበል አንድ ተቀጣሪ የተቀጠረበትን ስራ ለማከናወን መደበኛ የስራ ቦታ ከሚገኝበት ከተማ 25 ኪሎ ሜትር በላይ ርቆ ሲሄድ ለመኝታ ምግብና መጠጥ እና ተዛማጅ ወጪ የሚከፈል ክፍያ ነው የውሎ አበል የሚባለው። ስለዚህ እስከምን ድረስ ነው ገደብ የተጣለው የሚለውን በምናይበት ወቅት አንድ ተቀጣሪ የሚከፈለው የቀን ውሎ አበል ከገቢ ግብር ነፃ የሚደረገው ከብር ወይም ከደሞዙ 4% ባልበለጠ ብቻ ሲሆን የአልጋ አበል በደረሰኝ የሚወራርለት ከሆነ ከግብር ነፃ ሲሆን ለቁርስ፣ ለምሳ፣ ለራትና ለመሳሰሉት 300 ወይም ከደሞዙ 2.5 ሆኖ ከሁለቱ ከፍተኛውን ባልበለጠ ብቻ ነፃ እናደርግለታል ማለት ነው። ይሄ ተቀጣሪን በተመለከተ የሚከፈሉ የቀን ውሎ አበልን ነው። ስለዚህ 500 ብር ወይ ደግሞ የደሞዙን 4% ብቻ የሚከፈለው አበል በቀን ነፃ ሊደረግ የሚችለው 500 ብር ወይ ደግሞ የደሞዙ 4% ባልበለጠ መጠን ብቻ ነው። ነገር ግን የአልጋ በደረሰኝ የሚወራረድ ከሆነ ለቁርስ፣ ለምሳና ለራት የሚከፈለው የደሞዙን 2.5 ወይ ደግሞ 300 ብር ድረስ ብቻ ነፃ ይደረጋል ነው። ሌላው ለማንኛውም ድርጅት ስራ አስኪያጅ ወይም ምክትል ስራ አስኪያጅ የሚከፈለው የውሎ አበል ከገቢ ግብር ነፃ ሊደረግ የሚችለው 1000 ብር ወይ ደግሞ የደሞዙን 5% ከሁለቱ ከፍተኛውን ባልበለጠ ብቻ ነፃ እናደርግለታለን ማለት ነው። ሌላው ደሞዝ ላይ ተደምሮ ግብር ይከፈልበታል ነው። ነገር ግን የአልጋ አበል በደረሰኝ የሚወራረድ ከሆነ ለቁርስ፣ ለምሳና ለራት የመሳሰሉት የሚሰጠው የውሎ አበል ከግብር ነፃ የሚደረገው ከብር 600 ወይም የደሞዙ 3% ከሁለቱ ከፍተኛውን ባልበለጠ ብቻ ነፃ እናደርግለታለን። ይሄ የውሎ አበልን በተመለከተ በገደብ የተቀመጠበት አግባብ አለ ማለት ነው። ሌላው በስራ ቦታ አስቸጋሪነት የሚከፈል አበል ነው። በስራ ቦታ አስቸጋሪነት ከፍተኛ ሙቀት ወይም ለኑሮ አስቸጋሪ በመሆኑ ወይም በሌላ ተመሳሳይ ምክንያት በተቀጣሪው ሊደርስ የሚችለው ጉዳት ከግምት ውስጥ በማስገባት ለሚደርስ ጉዳት የሚከፈል አበል ሲሆን በስራ ቦታ አስቸጋሪነት ምክንያት የሚከፈል አበል ከገቢ ግብር ነፃ የሚደረገው የሲቪል ሰርቪስ ኮሚሽን ባወጣው መመሪያ መሰረት አንደኛ ደረጃ ቆላ ከሆነ የደሞዙን 40%፣ ሁለተኛ ደረጃ 30% እና ሶስተኛ ደረጃ 20% የሚከፈል ይሆናል ማለት ነው። በሲቪል ሰርቪስ ኮሚሽን የማይተዳደሩ መስሪያ ቤቶች እና የግል ድርጅት ተቀጣሪውን ሹመኛም ጨምሮ በተመሳሳይ ይሄ ተፈጻሚ ይሆናል ማለት ነው። ይሄ ተፈጻሚ ይሆናል በስራ ቦታ አስቸጋሪነት የሚከፈል አበልን በተመለከተ ማለት ነው። ሌላው የስራ ሁኔታ አስቸጋሪነት የሚከፈል አበል ነው።
የስራ ሁኔታ ለጨረር፣ ለበሽታ፣ ለኬሚካል ወዘተ በጤና ደህንነት ላይ ጉዳት ማካካሽ የሚከፈል ክፍያ ሲሆን በስራ ሁኔታ አስቸጋሪነት ምክንያት ለሰራተኛው የሚከፈል አበል ዝቅተኛው ከሰራተኛው የወር ደመወዙ 25 በመቶ፣ ለመካከለኛው ከሰራተኛው የወር ደመወዙ 40 በመቶ፣ ለከፍተኛው ከሰራተኛው የወር ደመወዙ 60 በመቶ ሲሆን የጉዳት ደረጃውን መለካት የማይቻል ከሆነ የተቀጣሪው የወር ደመወዙ 25 በመቶ ባልበለጠ መጠን ከገቢ ግብር ነፃ ይደረጋል። ስለዚህ የስራ ሁኔታ አስቸጋሪነት የሚከፈል አበል በዚህ ልክ በገደብ ከገቢ ግብር ነፃ የተደረገበት አግባብ አለ ማለት ነው። ሌላው ለተቀጣሪ በነፃ የሚቀርብ የምግብና መጠጥ ነው። በማዕድን ማውጣት ፍለጋ፣ በማኑፋክቸሪንግ እና በግብርና ሆርቲካልቸር ስራ ላይ የተሰማሩ በአንድ ወር ለደሞዛቸው በሚያወጣው ከአጠቃላይ ደሞዝ ወጪ 30% ሳይበልጥ ነፃ ሊያደርግለት ይችላል ማለት ነው። እንዲሁም ሆቴሎች፣ ሬስቶራንቶች ወይም በሌሎች የምግብ አገልግሎት ስራ ላይ የተሰማሩ በአንድ ወር ለደሞዝ በሚያወጣው አጠቃላይ ደሞዙ 20 በመቶ ሳይበልጥ ከገቢ ግብር ነፃ ይደረጋል። ይሄ በገደብ ከገቢ ግብር ነፃ የተደረጉት እነማን ናቸው የሚለውን በዝርዝር ያስቀመጥንበት አኳኋን። ለዚህኛው ሪፈረንስ ወይ ደግሞ መነሻ ሊሆን የሚችለው መመሪያ 1/2011ን በተጨማሪነት መጠቀም ትችላላችሁ። ምሳሌ አቶ ሰለሞን የኤቢሲ ጨርቃጨርቅ ኢንጂነሪንግ ኩባንያ ምክትል ስራ አስኪያጅ ሆነው የሚሰሩ ሲሆን በወር 50 ሺህ ብር ደሞዝ ይከፈላቸዋል። ከዚህ በተጨማሪ የቤት አበል በወር 5000 ብር፣ ስልክ ጥሪ ወጪ 200፣ የትራንስፖርት መጓጓዣና መዘዋወሪያ አበል 7500 ብር፣ ከቤት ወደ ስራና ከስራ ወደ ቤት 1000 ብር እና ለመስክ ስራ ለ10 ቀናት ለተንቀሳቀሱበት የውሎ አበል 30000 ብር ተከፍሏቸዋል ብለን ብንነሳ አንደኛው ጥያቄ 1 ታክስ የሚከፈልባቸው ገቢዎች የትኞቹ ናቸው? ጥያቄ ቁጥር 2 ታክስ የማይከፈልባቸው ገቢዎች የትኞቹ ናቸው? ጥያቄ 3 ታክሱ ስንት ነው? ጥያቄ 4 የተከፈላቸው ውሎ አበል ምን ያህል ነው? ጥያቄ 5 ከታክስ በኋላ የተገኘ ገቢ ስንት ነው? የሚል ጥያቄ በጋራ ለማየት እንሞክራለን ማለት ነው። የመጀመሪያው ጥያቄ በምናይበት ሰዓት ታክስ የሚከፈልባቸው ገቢዎች የትኞቹ ናቸው ለሚለው አንደኛው የትራንስፖርት መጓጓዣ እና መዘዋወሪያ አበል 1/4 ወይ ደግሞ የ2200 ድረስ ብቻ ነፃ እናደርግለታለን ብለናል። ደሞዙን 50 ሺህ ብር ነው። የደሞዙን 1/4 12500 ሲሆን የደሞዙ 1/4 ከ2200 ስለሚበልጥ ነፃ ልናደርግለት የምንችለው 2200 መብለጥ ስለሌለበት 2200 ነፃ እናደርግለትና ሌላውን ደሞዝ ላይ እንከፍልበታለን ማለት ነው። ስለዚህ ለዚህኛው የተከፈለው ክፍያ 7500 ሲቀነስ 2200 እኩል ይሆናል 5300 ይሆናል። ይሄ ታክስ የሚከፈልበት ገቢ ነው። የትራንስፖርት መጓጓዣና መዘዋወሪያ አበል ታክስ የሚከፈልበት 5300 ይሆናል። ሌላው ከቤት ወደ ስራ ከስራ ወደ ቤት 1000 ሲቀነስ 600 እኩል ይሆናል 400 ብር ነው። ምክንያቱም ነፃ ሊደረግ የሚችለው በገደብ 600 ብር ብቻ ነው ብለን ስላስቀመጥ ማለት ነው። የውሎ አበል 1000 ብር ወይም የደሞዛቸውን 5 በመቶ ስራ አስኪያጅ እና ምክትል ስራ አስኪያጅ ብለናል። ከሁለቱ ከፍተኛውን ባልበለጠ ብቻ ነፃ እናደርግለታለን ነው የተባለው። ስለዚህ 50,000 ሲባዛ በ5% እኩል ይሆናል 2500 ነው። 2500 ነፃ እናደርግለታለን። ምክንያቱም 1000 ብር ሳይሆን 2500 ነፃ እናደርግለታለን። ከሁለቱ ከፍተኛውን ባልበለጠ ስለሚል ከፍተኛውን እንይዝለትና በቀን 2500 ነፃ እናደርግለትና ሌላውን ደሞዝ ላይ ደምረን ግብር እንከፍልበታለን ነው። ስለዚህ 2500 የ10 ቀን ለተንቀሳቀሱበት የተከፈላቸው ስለሆነ 2500 ሲባዛ በ10 25000 ድረስ ነፃ እናደርግላቸዋለን ማለት ነው። ለዚህ የተከፈለው የውሎ አበል 30000 ብር ስለሆነ ሲቀነስ 25000 እኩል ይሆናል 5000 ብር ብቻ ነፃ እናደርግለታለን ማለት ነው። ስለዚህ ሌላውን ደሞዝ ላይ በመደመር ግብር የሚከፈልበት ይሆናል ማለት ነው። ስለዚህ 5000 ታክስ የሚከፈልበት ገቢ ሆኖ ይወሰዳል። በጠቅላላ ታክስ የሚከፈልባቸው ገቢዎች አንደኛው ደሞዝ ነው። 50000 ብር ሲደመር 5000 ሲደመር 5300 ሲደመር 400 ብር ሲደመር 5000 እኩል ይሆናል 65700 ታክስ የሚከፈልበት ገቢ ተብሎ ይያዛል ማለት ነው። ታክስ የሚከፈልበት ገቢ ተብሎ ይያዛል። ሁለተኛው ጥያቄ ታክስ የማይከፈልባቸው ገቢዎች የትኞቹ ናቸው? ታክስ የማይከፈልባቸው ገቢዎች የተባሉት 200 የስልክ፣ 2200 የትራንስፖርት መጓጓዣ፣ 600 ብር ከቤት ወደ ስራ ከስራ ወደ ቤትና 25000 ብር ለውሎ አበል ለተከፈላቸው ይሆናል። 28000 ብር ታክስ የማይከፈልባቸው ገቢዎች ተብሎ ይያዛሉ። ሌላው የሚከፈለው ታክስ ስንት ነው?
የሚከፈለው ታክስ ነው። ስለዚህ ደሞዙ ላይ ደምረን ታክስ የከፈልንባቸው ጠቅላላ 65700 ስለሆነ ይሄኛው ደግሞ ከ14000 ብር በላይ በሰንጠረዡ መሰረት ከ14000 ብር በላይ ስለሆነ 65700 ሲባዛ በ35% ሲቀነስ 20/50 ስናደርግ 20945 የሚከፈለው ታክስ ይሆናል ማለት ነው። የሚከፈለው ታክስ ይሆናል። ስለዚህ 20945ቱ የሚከፈለው ታክስ ይሆናል። ሌላው ጥያቄ 4 ላይ ለስራ አስኪያጅ ወይም ለምክትል ስራ አስኪያጅ የሚከፈለው የቀን ውሎ አበል ነው። ጥያቄ ቁጥር 4 ላይ የተከፈላቸው ውሎ አበል ምን ያህል ነው የሚለውን ስናይን፣ ስለዚህ ለስራ አስኪያጅና ለምክትል ስራ አስኪያጅ የሚከፈለው የቀን ውሎ አበል ከገቢ ግብር ነፃ ሊደረግ የሚችለው በቀን 1000 ብር ወይ ደግሞ የደሞዛቸው 5% ሆኖ ከሁለቱ ከፍተኛውን ባልበለጠ ብቻ ነፃ እናደርግለታለን ብለናል። ስለዚህ 50000 ሲባዛ በ5% 2500 ሆኖ የቀን ውሎ አበሉ 1000 ብር ሳይሆን 2500 ነፃ እናደርግለትና 2500 ሲባዛ በ10 እኩል ይሆናል 25000 የውሎ አበል ያገኛሉ ማለት ነው። ስለዚህ ጠቅላላ ገቢውን በምናይበት ወቅት ደሞዙን 50000 ሲደመር 5000 ሲደመር 200 ሲደመር 7500 ሲደመር 1000 ብር ሲደመር 30 እኩል ይሆናል 93700 ይሆናል። አምስተኛው ከታክስ በኋላ ያለው ገቢ ምን ያክል ነው ብለን በምናይበት ሰዓት 93700 ጠቅላላ ገቢው ስለሆነ ታክሱ 20945 የሚል ስለያዝ የሚከፈለውን ታክስ ከጠቅላላ ገቢው ላይ መቀነስ ይሆናል ማለት። ስለዚህ 93700 ሲቀነስ 20945 እኩል ይሆናል 72755 ከታክስ በኋላ ያለው ገቢ ይሆናል ማለት። ስለዚህ ያለ ገደብ ከገቢ ግብር ነፃ ናቸው ብለን የዘረዘርናቸው ይህን ይመስላል። ጥያቄ፣ አስተያየት፣ ኮሜንት ካላችሁ የዩቲዩብ ቻናላችን ላይ ማስቀመጥ ትችላላችሁ። ለዛሬ የነበረን ቆይታ በዚሁ እናበቃለን። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ደህና ቆዩ።